ጋብርኤል ማጋሌሽ የማሸነፊያውን ግብ ካስቆጠረ በኋላ በሴንት ጄምስ ፓርክ ስቴዲየም የሚገኙ ደጋፊዎችን ሁሉ ጸጥ በሉ ሲል በእጁ ምልክት አሳይቷቸዋል። በዛሬው ጨዋታ እኔ ግን እጅግ መደነቅ ያለባቸው አንድ ሰው አሉ። ሁሌ እንግዲህ ሲያጠፉ እንደሚተቹት ሁሉ ማለት ነው። አሰልጣኝ ሚኬል አርቴታ ዛሬ የአርሰናልን ቋሚ 11 ጨምሮ የቀየሯቸው ቅያሬዎች ጨዋታውን በሚገባ ቀይረውላቸዋል። ታዲያ አሰልጣኝ ሚኬል አርቴታ ዛሬ ይዘውት የገባው ቋሚ 11ም እንደዚሁም ደግሞ በስተመጨረሻ ያደረጓቸው ቅያሬዎች ሙሉ 3 ነጥብ ይዘው እንዲወጡ አድርጓቸዋል። አርሰናል እንደምታውቁት አምና መሪው ሊቨርፑል ነጥብ ሲጥል እሱም ተከትሎ ይጥል ነበር። ዛሬም ታዲያ 1-0 ሲመራ በርካቶች ልክ እንዳምናው ሁሉ አርሰናል ዛሬም ሊቨርፑል ጥሏል፣ ስለዚህ ይጥላል እያሉ ይገኝ ነበር። ነገር ግን በስተመጨረሻም ሊቨርፑል ዘንድሮ እንግዲህ ባለቁ ደቂቃዎች ግብ እያስቆጠረ ያሸንፍ እንደነበረው ማለት ነው። ዛሬ ደግሞ በተራቸው መድፈኞቹ ከ85ኛው ደቂቃ በኋላ በሚኬል ሜሪኖ እና በጋብርኤል ማጋሌሽ አስደናቂ ግብ እንግዲህ ኒውካስትልን ድል በማድረግ ሙሉ 3 ነጥብ ይዘው መውጣት ችሏል። በዛሬው ጨዋታ እንደ ዲክላን ራይስ ያሉ ተጫዋቾች በጣም መደነቅ አለባቸው። ጋብርኤል ማጋሌሽ፣ ጁሪየን ቲምበር እንደዚሁም ደግሞ ጨዋታውን የቀየረው ማርቲን ኦዲጋርድ፣ ኤቭሪቺዜን ጨምሮ ሁሉም የአርሰናል ተጫዋቾች መደነቅ ያለባቸው ተጫዋቾች ናቸው። ታዲያ መድፈኞቹ የዛሬውን ፐርፎርማንሳቸው እስከ ዓመቱ መጨረሻ ይዘው ሄደው ዋንጫውን ያሳካሉ የብዙዎች ጥያቄ ነው። የዘንድሮን ፕሪሚየር ሊግ ማን የሚያሳካው ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማግኘት የፕላስ ምልክቷ መጫን ፎሎ ማድረግ አትርሱ። ይመቻችሁ።